አንድ የጨው ነጋዴ በየቀኑ አህያውን እየጫነ ወደ ገበያ ይመላለስ ነበር። በመንገዱ ላይም ትንሽ ወንዝ መሻገር ነበረበት። እየተሻገረ ሳለ አህያዋ በድንገት ተንሸራተተችና ውሃ ውስጥ ወደቀች። ከወደቀችበት ውሃ ስትነሳ የጨው ከረጢቶቹ በጣም ቀለሉ፣ ምክንያቱም ውሃ ውስጥ የተወሰነ ጨው ቀልጦ ስለቀረ። አህያዋም ይህንን ብልሃት ስለተገነዘበች ሸክሟን ለማቅለል በየቀኑ ወንዙ ጋር ስትደርስ መውደቅ ጀመረች። ነጋዴውም ትርፍ በማጣቱ ተበሳጨና ለአህያዋ ትምህርት ለመስጠት ወሰነ። በማግስቱ ለአህያዋ በጨው ፋንታ ብዙ ስፖንጅ ጫናት። አህያዋም እንደለመደችው ወንዝ ጋር ስትደርስ ተንከባልላ ወደ ውሃ ገባች። በዛ ጊዜ ግን ስፖንጁ በውሃ ስለተነከረ 3 እጥፍ ክብደት ይዞ ወጣ። ወገኖቼ፣ አቋራጭ መንገዶች መጀመሪያ ላይ ብልጥነት ቢመስሉም ከጊዜ በኋላ ግን ወደ ባሰ ችግር ይከቱናል። በአንድ ወቅት አንድ ፕሮፌሰር ከአንድ ወጣት ጋር በባህር ለመንቀሳቀስ ወደ ጀልባ ይገባሉ። ታዲያ ወጣቱ በጀልባ የመቅሰፍና የመንቀሳቀስ ብዙ ልምድ ቢኖረውም በትምህርት ግን የተማረ አልነበረም። በመንቀሳቀስ ላይ ሳሉ ፕሮፌሰሩ ለወጣቱ በጥያቄ ያጨናንቁት ጀመር። ቀጥለውም ስለ እጽዋት ተምረሃል አሉት። ወጣቱም እረ ምንም አላውቅም አላቸው። ፕሮፌሰሩም እንግዲያማ ይሄንን ካላወቅ ህይወትህን 25% አጣሃት ማለት ነው አሉት። አሁንም ቀጥለው ስለ ጨረቃና ከዋክብትስ ታውቃለህ አሉት። ወጣቱም አሁንም አላውቅም አላቸው። ፕሮፌሰሩም እንግዲያማ አሁንም ህይወት 25% አጣሃት ማለት ነው አሉት። አሁንም ለሶስተኛ ጊዜ ጠየቁት። ስለ ፕላኔቶችስ አልተማርክም አሉት። ወጣቱም አልተማርኩም አለ። እንግዲያማ አሁንም ህይወት 25% አጣሃት ማለት ነው አሉት። አስተውሉ እንግዲህ ባለማወቅህ ህይወትህን 75% አጣሃታል እያሉት ነው። ከዛ በኋላ የተሳፈሩባት ጀልባ መስጠም ጀመረችና መዋኘት ግድ ሆነባቸው። ያን ጊዜ ወጣቱም በተራው ጠየቀ። ፕሮፌሰር በባህር መዋኘት ተምረዋል አላቸው። ፕሮፌሰሩም እረ ምንም አልተማርኩም አሉት። ወጣቱም እንግዲያውስ ይህንን ካላወቁ ህይወቷ 100% አጧት ማለት ነው አላቸው። ወገኖቼ፣ ሁሉም ዕውቀት ጠቃሚ ላይሆን ይችላልና ህይወታችሁን ለሚቀይር ዕውቀት ቅድሚያ ስጡ። አንድ ተማሪ በአንድ ቀን ትላልቅ ዝሆኖች ባሉበት ፓርክ አጠገብ እያለፈ ነበር። በዛ መንገድ እያለፈ በነበረበት ሰዓት እነዛ ትላልቅ ዝሆኖች በትናንሽ ገመዶች ታስረው አንድ ትልቅ ሰው ሲጠብቃቸውና ሲቆጣጠራቸው አየ። ተማሪውም ባየው ነገር በጣም ተገረመ። እነዛ ትላልቅ ዝሆኖች ያቺ ትንሽ ገመድ በጥሰው ነፃ መሆን እየቻሉ ለምን ታስረው ዝም እንዳሉ ለማወቅ በጣም ጓጓ። ቀርቦም ለሚቆጣጠራቸው ሰውዬ እነዛ ትላልቅ ዝሆኖች ያቺ ትንሽ ገመድ በጥሰው ነፃነታቸውን ማግኘት እየቻሉ ለምን ታስረው ለመቀመጥ እንደተገደዱ ጠየቀው። ጠባቂውም እንዲህ ሲል መለሰ፣ ይገርምሃል፣ በዚች ገመድ እግራቸው ሳይሆን ጭንቅላታቸው ነው የታሰሩት። ገና ትናንሽ በነበሩበት ጊዜ ገመዷ ለመበጠስ አቅም ባልነበራቸው ሰዓት ያንን ገመድ ለመበጠስ ሞክረው ነበር። ያኔ አቅማቸው ከገመዱ በላይ አልነበረምና ማምለጥ ስላልቻሉ ይሄ ገመድ ልንበጥሰው አንችልም ብሎ አመኑ። አሁንም ድረስ ሊበጥሱት እንደማይችሉ ስለሚያምኑ በፍጹም አይሞክሩትም ብሎ መለሰለት። በዚህ ዓለም ላይ በጣም ብዙ ሰዎች ከችግራቸው ለመውጣትና ያሰቡት ቦታ ላይ ለመድረስ አንድ የሞክረው ካልተሳካ አይሳካም ብለው በማመን አቅማቸው ቢያድግም ድጋሜ ባለመሞከራቸው እድሜ ልካቸው ታስረው ይኖራሉ።